በአስራዎቹ ዕድሜ መጀመሪያ በኢትዮጵያ የሙዚቃ ሰማይ ላይ የሚያበራ ኮከብ መሆኑን ያስመሰከረበት ብቃቱን ውጥን ያዘም። ሙሉቀን ካንጋፎቹ ድምጻውያን መካከል አንድ ነው። ሙሉቀን መለሰን ከበው ያስጨፍሩታል። በቃ የፍቅር ዘፈን የማያውቀው ገና 15 ዓመት እንደዚህ ቢሆን ነው። ቀይ ወደደና ባቤ ነከሰው እልም ሰለም ይላል አህዋየም ለሰው በኢትዮጵያ ሬዲዮ በስቱዲዮ ቀርበው እንደማንም በዛን ዘመን እንደሚደረገው ለሽያጭ ሳይሆን ለህዝብ የተሰሩ ስራዎች ናቸው። ፎርም አስሞላ ነው። በቃ የቅጥር ፎርም በሲቪል ማለት ነው። ፍሬም ባላክልኝ በኪስ አገልግል እኔ አንጀት አልበላም አንቺን ይመስል የሙሉቀን የስታይል ለውጥ አርገዋል። ብቃቱም ጥራቱም ውጤቱም እየናረ ሄደ። እውነት ለመናገር ከሆነ ተጽዕኖ ፈጣሪ ልጅ ነው። እኔ ምንያው ቴሌቪዥን ባለሙያዎች መጣችሁ ቃለ መጠይቅ ስላደረጋችሁ የመጣችሁትም ለበጎ ጥያቄ ለበጎ መልስ ስለሆነ በጣም ነው ማከብራችሁ ማድንቃችሁ። አመሰግናለሁ። በቅድሚያ የተሰማኝን ሀዘን መግለጽ ፈልጋለሁ። ምናልባትም የኢትዮጵያን ወርቃማ የሙዚቃ ዘመንን ከሚገልጹ አንድ ሙዚቀኞች ሙሉቀን መለሰ ነው ለኔ ለሰፊውም ህዝብ አድማጭም። በአስራዎቹ ዕድሜ መጀመሪያ በኢትዮጵያ የሙዚቃ ሰማይ ላይ የሚያበራ ኮከብ መሆኑን ያስመሰከረበት ብቃቱን ውጥን ያዘም። በፓትሪስ ልሙምባ ምሽት ክለብ ፈጣን ኦርኬስትራን ተቀላቅሎ በመግባት ለሁለት ዓመታት ያህል መስራት እንደቻለ የሙያ አጋሮቹ ይመሰክራሉ። የቀድሞ ድምፃዊ ሙሉቀን መለሰ እኔ የፖሊስ ሰራዊት ሙዚቃ ክፍል በወቅቱ የድርሰትና ዝግጅት ኃላፊ ሆኜ እዛ ገብቼ እየሰራሁ እያለ እኛ ደግሞ የድምፃውያን ችግር ስለነበረብን አልነበረንም። ድምፃውያን ሂሩት በቀለ፣ ዘሪቱ ጌታሁን ወዘተ እንደዚህ ናቸው እንጂ ወንድ ድምፃዊ በቃ የነቃ የለን። ስንዳስስ ደጃች ሰፈር ወይዘሮ አስገደች አላመራው ዳንስ ቤት ፓትሪስ ልሙምባ ዳንስ ቤት ይባላል። አንድ ትንሽ ልጅ እዛ ያዘፍኑታል። በጣም ግሩም ድምፅ አለው። የአየር ኃይል የአየር ወለድ ወዘተ በሙሉ እነኚህ የሚሊተሪ ወጣቶች ማታ ማታ እዛ ነው ሲደንሱ የሚያመሹት። በሱ የፍቅር ዘፈን ያዘፍኑታል ምናምን የሚል ወሬ ሰማሁኝ። ከዛ በመኪና ሄደን የሄድነው እኔና በዛን ወቅት በኋላ ኮሎኔል ያን ጊዜ መቶ አለቃ ተገኝ ደምሴ፣ በኋላ ሻለቃ ያን ጊዜ መቶ አለቃ ወርቅነህ ዘለቀ፣ ሌሎች ወታደሮችን ይዘን በዘርፋ ነበር የምናመጣው። እየሄድን ከየናይት ክለቡና እንደ ልማዳችን እዛ ስንሄድ ሙሉቀን መለሰን ከበው ያስጨፍሩታል። በቃ የፍቅር ዘፈን የማያውቀውን ገና 15 ዓመት እንደዚህ ቢሆን ነው። ጋሽ ተስፋዬ አበበ የደረሳቸውን እምቧይ ሎሚ መስሎ እናቴ ስትወልደኝ መች አማከረችኝና ያ ልጅነት የተባሉትን 3 ዘፈኖች በህዝብ ፊት ይዘፍን ጀመር። በወቅቱ የኦርኬስትራ ድርሰትና ዝግጅት ኃላፊ የነበሩትን ተስፋዬ አበበ ፋዘር ሙሉቀን ወደ ፖሊስ ኦርኬስትራ የተቀላቀለበትን ሁኔታ ሲያስታውሱ በምሽት ክለብ ብዙ ቢቆይ ኖሮ ከዕድሜው አንጻር ይበላሽ ነበር፣ እኛ ጋር እንደመጣ ምንም ልምምድ ሳያስፈልገው ነበር ስራ ውስጥ የገባው ይላሉ። በፖሊስ ኦርኬስትራ ውስጥ በሰራቸው ዘፈኖች ታዋቂነቱን እየጨመረ ሄደም። ጋዜጦችም ኮከብ ድምፃዊ ተጫዋች በማለት ስለሱ መጻፍ ጀመሩ። እሱ ራሱ አንድ በሰጠውት ስራ ላይ አንድ ግጥም አለው። እናቴ ስትወልደኝ መች አማከረችኝ የሚለው የለም ሕያውነት ዘላለም መደሰት ከሞት ተከልሎ እንዳማሩ መቅረት የዓለም መሻዳሪ ኃላፊ ሲነጋ ሳያውቀው ይሸኛል በተኛበት አልጋ። ይሄን ክዋኔ መጨረሻ ላይ ክወነው እሱ ነው። ጊዜው የኢትዮጵያ ሙዚቃ ወርቃማ ዘመን ዘፈኖች መሃል አንዱ ነው። 1960ዎቹና 1970ዎቹ በርካታ ዘመናዊ ዘፋኞች የታዩበት ወቅት ነበር። ሙሉቀን ካንጋፎቹ ድምጻውያን መካከል አንድ ነው እና ሙሉቀን ለረጅም ጊዜ በስራ ላይ በነበረበት ጊዜ በጣም ታዋቂነትን አትርፏል። ቀደም ሲል እንግዲህ አጀማመሩ ናይት ክለብ እንደጀመረ ይነገራል እና ወደ አቋም ወሰድ ልክ ዘፍኖ ሲጨርስ በድብቅ ወደ ውጭ አስጠራ ነው። በዛ ይዘነው ሄድን። ኮልፌ አገባ አፈና በለው
እዛ ከገባ በኋላ ተረጋጋ። የጥሩ ሕክምና እንደሚደረግለት ነፃ ሕክምና ጥሩ ደሞዝ እንደሚከፈለው እዛ ወይዘሮ አሰገደች ጋር ወደ 90 ብር ነው ደሞዙ። እኛ ደግሞ ወደ 150 ብር ነው ምናምን እንደዚህ እንደሚከፈለው ብዙ ነገር ብቻ በትክክለኛው ነገር አሳምን ነው። ተረጋጋ። እዛ የመኮንኖች ክበብ ፎቅ ላይ እዛ እንዲተኛ ያደረግን እና በማግስቱ ፎርም አስሞላ ነው በቃ የቅጥር ፎርም በሲቪል ማለት ነው። እና በዚህ አይነት እኛ ጋር ገባ። ደስ ብሎት ገባ በእውነት። በሙዚቃ ደረጃ ተቀርጾ የምንሰማው በኢትዮጵያ ሬዲዮ መጀመሪያ የፖሊስ ሰራዊት ውስጥ በመንግስት ኦርኬስትራ ውስጥ ሆነው የፖሊስ ሰራዊት ስራዎች እምቧይ ለሚመስሎ ያ ልጅነት እና ደግሞ እናቴ ስትወልደኝ እነዚህ በሸክላም ወይም በካሴት ያልሆኑ ግን በሬዲዮ በኢትዮጵያ ሬዲዮ በስቱዲዮ ቀርበው እንደማንም በዛን ዘመን እንደሚደረገው ለሽያጭ ሳይሆን ለሕዝብ የተሰሩ ስራዎች ናቸው። ሙሉቀን መለሰ በሙዚቃ ስራዎቹ ስለ ፍቅር ዘፍኗል። ፎክሎርን ቆንጆ አድርጎ ካንጸባረቁ ሙዚቀኞች አንዱ ነው። የህዝብን ይሄ ቱባውን የሆነ ስነ ቃልን ዜማ ውስጥ ከቶ ማሸጋገር ማለት ትልቅ ኃላፊነት ነው። ፎክሎር እንግዲህ በአንደበት ብቻ የሚነገር ነው። ያን በአንደበት ወይም በቃል ለትውልድ ስናሳልፍ መሸራረፍ ይኖራል፣ ትርጉም ማዛባት ይኖራል፣ ምናምን የተለያዩ ነገሮች ይኖራሉ። ሙሉቀን ግን ያንን ኃላፊነት ወስዶ በዜማ ከቶ ቆንጆ አድርጎ በዘፈን አድርጎ አቅርቦልናል። ይሄ አንድ ውለታ ነው ለሀገር። ወደ ክለብ ገብቶ ስራ እንዲሰጡት የክለቡን ባለቤት ወይዘሮ አሰገደች አላምረውን ጠየቃቸው። ሙዚቃ እንዲፈተን ከቻለ እንደሚቀጥሩት ካልቻለ ደግሞ ሌላ ስራ እንደሚሰጡት ቃል ገቡለት። እዚያው ምግብና ማደሪያ ተሰጥቶት በ90 ብር ወርሃዊ ደሞዝ መስራት ጀመረ። ወቅቱን ሲያስታውስም 90 ብር ስቀጠር ሚሊዮነር የሆንኩ ነበር የመሰለኝ ብሎ እንደነበር ይነገራል። ከሙሉቀን መለሰ ጋር የተገናኘ ነው በ60 ዓመተ ምህረት ነው። 60 ዓመተ ምህረት ጊዮርጊስ ቤተክርስቲያን ነው ያገኘሁት። እኔ ወይዘሮ አሰገደች አላምረው ቤት ገብቼ ነበር። ፓትሪስ ሉሙምባ ናይት ክለብ በፈጣን ኦርኬስትራ ባንድ። ከዛ አገኘሁትና ከዛ ይዤ ሄድኩኝና ድምፁ በጣም ቆንጆ ነበረ። ለወይዘሮ አሰገደች አስተዋወቅኩት። ሙዚቃ እዛ እንዲጀምር ሆነ። እዛ አብረን እየሰራን እንዳለን ወደ ፖሊስ ሰራዊት ኦርኬስትራ ሄደ። ፖሊስ ሰራዊት ኦርኬስትራ እንግዲህ ከ60 ዓመተ ምህረት ጀምሮ እስከ 62 ዓመተ ምህረት ሰርቷል። 62 ደግሞ እኔ ስገባ ሙሉቀን እዛው ነበረ። አብረን ሰራን። ግን ከዛ በኋላ ለቆ ሄደና ወደ ሌሎች ባንዶች የግል ባንዶች ጋር መስራት ጀመረ። ሙሉቀን መለሰ በመድረክ ላይ የሚቀርብበትን 3 ስራ ሰጠሁት። እናቴ ስትወልደኝ መቼ አማከረችኝ የሚል እናቴ ስትወልደኝ መቼ አማከረችኝ፣ የፊት ጉዴን ትታ ደግማም አለችኝ፣ የለም ሕያውነት ዘላለም መደሰት፣ ከሞት ተከልሎ እንዳማሩ መቅረት፣ እንደዚህ እያለ የሚጫወተው። ቀጥሎ እምቧይ ሎሚ መስሎ ለምን ያታልላል፣ መልኩን አሳምሮ ሰው ያጭበረብራል፣ ተገንዝቤዋለሁ ተፈጥሮን መርምሬ፣ ከሰውም አለ እበት ብስልና ጥሬ፣ ውሎ አድሮ ሳይታይ ቶሎ ሰው ማመስገን፣ ለሐሜት አይመችም በስሜት ሲመዘን። እንዲህ አይነት ግጥም ያን ጊዜ ይሰራ ነበር። ይህን ሰጠሁት፣ ግሩም አድርጎ ተጫወተው። ያ ልጅነት በጊዜያቱ ደስ ማለቱ ምን በልጅነት ጊዜ የነበረ ህይወት፣ እሸት እየተበላ ጭፈራው፣ ጅራፍ እየተጋረፈን ስንቦርቅ እያለ ቆንጆ ስራ ሰራ። በእነኚህ 3 ስራዎች ሙሉቀን መለሰ ታወቀ። ከዛ በኋላ ብቃቱም ጥራቱም ውጤቱም እየናረ ሄደ። እውነት ለመናገር ከሆነ ተጽዕኖ ፈጣሪ ልጅ ነው። በዛ እድሜው ሲጫወት ከሪትም አይወጣም። የተለያዩ ያን ጊዜ የነበሩ ዳንሶችን በደንብ አድርጎ ይጫወታል። ፊቱ ላይ ፈገግታ ላይ ፌሻል ኤክስፕሬሽን የሚባል ነገር እሱ ጋር እንደ ልብ ነው ያለው፣ እንደ ልብ እና እዛ በጣም አደጋ። ከኛም ጋር ከኦርኬስትራው ጋር ያን ጊዜ በነበረው አጠራር ጠቅላይ ግዛት አብሮ እየዞር አንቱ የተባለ ስራ ከነ ሂሩት በቀለ ጋር ስራ ሙሉቀን መለሰና ጠባዩ ራሱ የልጅነት ጠባይ አይደለም፣
አይጠጣ ምን አይልም። ያን ጊዜ በዛ እንትኑ በጣም ጨዋ የሆነ ዲሲፕሊን የሆነ ልጅ ነው። ለተወሰነ ጊዜ እስከ 60 ባልሳሳት እስከ 63 64 ዓመተ ምህረት እኛ ጋር ቆየ። ከዛ ወደ ናይት ክለብ ሄደ። ለምን ብቃቱ እያደገ ሄደ። ዘመናዊ ባንድ ድምፁ በጣም አስፈላጊ ነበር ያን ጊዜ እና ወደዛ ሄደ። እዛም አንቱ የተባሉ ትልልቅ ስራዎች ሰራ። በዚህ አይነት ነገር ሙሉቀን ጎበዝ ነው። በቃ እንግዲህ በእነዚህ ዘፈኖች ታዋቂነት አገኘ። ፖሊስ ውስጥ ብዙም ቆየ ማለት አይቻልም። ከዛ በኋላ ወደ ገል ባንድ ነው የሄደው። እንግዲህ በሙዚቃዎቹ ነው እንግዲህ አሁን እኛ እንትን የምናደርገው ይመስለኛል። ቬኑስ ባንድ እንግዲህ እነ ፀሐይ ነሽ የሚለውን አንታረቅም ወይ፣ በሚስጥር ቀቢን፣ ምነው ተነሽ ከልቤ ላይ እነዚህ ሙዚቃዎች መስራት ጀመረ። እንግዲህ የሙሉቀን የስታይል ለውጥ አድርገዋል። ለምሳሌ እነ እንቧ ዘቢደርን ማየት ይቻላል። አካል ገላን ማየት ይቻላል። አልማዜዋን ማየት ይቻላል። እነዚህ አንድን ማህበረሰብ ስልጣኔውን፣ ስነልቦናውን የሚገልጹ የሙዚቃ አይነቶች ናቸው። በዚህ ረገድ ሊመሰገን ይገባል። ሙሉቀን ዝም ብሎ ዘፋኝ ብቻ ሳይሆን ባህልንም ትውልድንም የሚያስተሳስር ዘፋኝ ነው። ሙሉቀን መለሰ እንግዲህ በፊት ሲጫወት የነበረው የሌሎችን ዘፈን ነበር። ፖሊስ ሰራዊት ሙዚቃ ክፍል ከገባ በኋላ ክቡር ዶክተር ተስፋዬ አበበ እናቴ ስትወልደኝ፣ እምቧይነሽ ሎሚ የሚሉ 3 ዘፈኖች አዘጋጅቶ ሰጠው። በነዛ ዘፈኖችም ከፍተኛ እውቅናን አገኘ። በኢትዮጵያ ሕዝብ ተወደደ፣ ተከበረ። በመላው ኢትዮጵያኖች ዘንድ የተወደደ ሰው ነበር። ከዛ በኋላ እንግዲህ በግል ኦርኬስትራ በነበረበት ጊዜ የተለያዩ ሰዎች በሚሰጡት ዜማና ግጥም በከፍተኛ ደረጃ ሙዚቃውን ከፍ አድርጎ የነበረ ታላቅ ባለሙያ ነው። ሙሉቀን መለሰን ለየት የሚያደርገው ቢኖር ባህላዊውን ከዘመናዊ በማዋሃድ የኢትዮጵያ ሙዚቃ ለማሳደግ ያደረገው ጥረት ነው። የሙዚቃ ድርሰት ሲመርጥ በጣም የተለየ ችሎታ እንዳለው ይመሰከርለታል። ሙዚቃ ጀምሮ ከሰነባበተ ጥቂት ጊዜያት በኋላ በጋሽ ተስፋዬ አበበ ፋዘር ያ ልጅነት እናቴ ስትወልደኝ ድርሰት የሆነው በዚያ ግሩም ድምፁ አቀንቅኖ ከጊዜ ወደ ጊዜ ተወዳጅነትን ያተረፈ መጣ። በዛን ጊዜ ጥበቡ ገና የባህል አብዮት በተለይ ቲያትርና የሙዚቃ አብዮት የነገሰበት ዘመን ነው። ያን ጊዜ የድሮ እንዳለ ሆኖ በላው ላይ ዘመናዊ ሙዚቃ የድሮን ዘመናዊ አድርጎ በመጫወት ደረጃ ብዙ ስራዎች ይሰሩ ነበረ። እንበል በዛን ጊዜ በነበረው አጠራር ከቀዳማዊ ኃይለ ሥላሴ ቲያትር፣ ከሀገር ፍቅር፣ ከወታደራዊ ሙዚቃ ክፍሎች፣ ከክብር ዘበኛ፣ ከጦር ሰራዊት፣ ከኛ ከፖሊስ ባህልን የሚያነክሱ በዘመናዊ ሙዚቃ ትልልቅ ስራዎች ይሰሩ ነበር። እዛ ውስጥ ሙሉቀን መለሰ በባህልም በጣም ኮከብ ሆኖ ነው የወጣው። እውነት ለመናገር ከሆነ ይሄ ናኑ ካንቻለኝ ጉዳይ እያለ ሲጫወት ከኦርኬስትራው ጋር እየጨፈሩ ሲቀበሉት ሌላ ብዙ ስራዎች ሰርቷል እና ሙሉቀን መለሰ በዚህ በኩል በቃ የጥበብን ዘመናዊ መጋረጃ ከከፈቱት ግንባር ቀደም ከሆኑ ከነጥላሁን ገሰሰ ቀጥሎ እሱ ነው። እኔ በዛ በልጅነት ዘመኑ እንግዲህ ልባርኩ እና በዛ በጣም አከብረዋለሁ፣ አደንቀዋለሁ። እንወደው ነበር እኛ ጋር በዚህ ጥበቡ ስርዓት ያለው ልጅ ነበር። ምንም ማድረግ አልቻልንም። ከኛ ጋር ይቅርታ ጠይቆ በአክብሮት ነው የወጣው። መሸኛ አድርገንለት ነው የወጣው። ከዛም በናይት ክለብ ስራውን ቀጠለ እና በዛን ዘመን ትልቁ ተጽዕኖ ፈጣሪ ዘመናዊ ስራ ባህልን በዘመናዊ ስራ የማቅረብ አቅሙ በተለይ ደግሞ በናይት ክለብ እየጎለበተ ሄደ። የፍቅር ዘፈን፣ ለስላሳ ዘፈኖችን በብዛት ዘፍኗል። በእነ ዓለም ፀሐይ ወዳጀው ግጥም ትልልቅ ስራዎች ሰርቷል። እውነት ለመናገር ከሆነ እና ጎበዝ ድምፃዊ ነው ሙሉቀን መለሰ። ሙሉቀን ሲጀምር እንደማንም ጀማሪ የታዋቂ ሰው ድምፅን ኢሚቴት የማድረግ ነው እንትኑና የጥላሁንን ነው የጀመረው። በሱ ስታይል ነው የጀመረው።
ልክ እሱ እንደሚሰራው ሃም የማድረግ ይሄ አፍ ገጥሞ እንትን የማለት ሁሉ በቃ በሱ ስታይል በሱ ቅላጼ ነበር የሚሰራው። በኋላ ጥሩ መካሪ ያገኘ ይመስለኛል። ወደ ቬኑስ እና ኢኩዌተርስ ወይም ደግሞ እነዚህ ዳህላክ እነዚህ ሶስቱ ራሳቸው ባንዱ ስሙን እየቀያየረ ስለሆነ ነው እና ከነሱ ጋር ሲሰራ ወደ ችችካ ስታይል ወደ ራሱ ስታይል መጣ። ከዚህ በተለየ ሙሉቀን በግጥምና ዜማ ረገድም የራሱ አሻራ ያሳረፈ ዘፋኝ ነው። ቅንብር ላይም ድራመር ነው። ሙሉቀን ድራም ይጫወታል። ትልቁን ጋሽ ሙላቱ አስታጥቄን ከዳላክ ባንድና ከኢኩዌተርስ ባንድ ጋር በመሆን የተሰሩ ዘፈኖችን አብሮ ይሰራል። ለምሳሌ እነ በሚስጥር ቅበሪኝ ቆንጆ ቅንብር ናቸው። ውቢት የተቀናበረበት ሁኔታ የሙሉቀንም እጅ ያለበት ነው። በዚህ ሙሉቀን አንድ ትልቅ ዘፋኝ ነው የሚያስብሉት ነጥቦች ናቸው። ሙሉቀን የተሰጠውን ነገር በገቢር በትክክል መስራት የሚችል ድምፃዊ ነበር። የሰጠውን ነገር በትክክል ማቅረብ የሚችል ድምፃዊ ነበር። በድምፁም ደግሞ ብዙ ኢትዮጵያውያኖችን ፍቅርን የገዛ ሰው ነው። ወንድምነትን፣ ወዳጅነትን ያገኘ ሰው ነው። ኢትዮጵያዊነትን ደግሞ ከፍ ያደረገ ሰው ነው በሙዚቃ በዛን ጊዜ ማለት ነው። በሚያቀርባቸው ሙዚቃዎች ምንም እንኳን ባህላዊ እንዳልከው ቅይጥ ቢሆኑም ባቀረባቸው ስራዎች እግዚአብሔር ይመስገን ጥሩ ተወዳጅነት ነበረው። ሁሉም የራሱ የሆነ ስልት አለው። ያ ሊጠየቅ አይገባም። ሁሉም የራሱ የሆነ ያዘፋፈን ስልት አለው። በመድረክ ላይ ያቀራረብ ስልት አለው። ስለዚህ ሙሉቀንም የራሱ የሆነ በጣም የሚወደድለት የሚከበርለት የራሱ የሆነ አቀራረብ ነበረው። አዎ ዙላ ላይ ዳህላክ ላይ ሮሃ ባንድ ያልሰራበት እኮ ቦታ የለም። በተለይ በእነኚህ በግል ባንዶች ላይ ጥሩ ስራውን ሰርቷል። ይሻሙት ነበረ። ለምን ጥሩ ድምፃዊ ነው። ብቃት በዛን ጊዜ የእሱን ድምፅ የኔ ድምፅ ከእሱ ይበልጣል ወይም እኩል ነው የሚል የለም። አውቃቸዋለሁ ሁሉንም ከጥላሁን ገሰሰ በስተቀር ግሩም የሆኑ ስራዎችን የሰራው ግሩም የሆኑ ስራዎች ምድር ጦር ብትሄድ ታምራት ሞላ አለ። ክብር ዘበኛ ብትሄድ ጥላሁን ገሰሰ አለ። እንደነ ብሔራዊ ቲያትር ብትሄድ እንደነ ሚሉክ ወርስ ናቸው። እንደነ ግርማ ነጋሽ ወዘተ ብዙዎች አሉ። ሀገር ፍቅር ብትሄድ እንደነ አሰፋ ባታና ሌሎችም አሉ። የራስ ቲያትር ብትሄድ ደግሞ የተስፋዬ ለማ ውጤቶች እነ ንዋይ ደበበ እነ ፀሐዬ በጣም ጎበዝ ድምፃውያኖች አሉ። በነዛ ውስጥ ግን እንደ ፈርጦ ነው ያንጸባርቅ ነበር ሙሉቀን መለሰ። ከዚህ በተለየ የሙሉቀንን የፍቅር ዘፈን ብታይ ብዙ ጊዜ ምን አለ መሰለ የፍቅር ዘፈን ላይ ጥለሽኝ ሄድሽ፣ ሸሸሽኝ፣ ጎዳሽኝ፣ ተጨቆንኩ ነው። ሙሉቀን ጋር እንደዛ አይደለም። አሁን እነ አትከብደኝም፣ በእርግጥ አገኘሽ ወይን ብትሰማቸው ራሱን ነው የሚጠይቀው፣ ራሱን ነው የሚወቅሰው። ክሪቲክስ ይሰራል። እኔ ምን አትፍቼ ይሆን? በእርግጥ አገኘሽ ይሉኛል። ሰው በድሎ ሄዶ ደስታ መቼ ይገኛል እያለ ተንደርድሮ ሄዶ ቤት ጎጆ ለማቅናት ነው ደፋ ቀና የሚለው። ይሄንን እንደ ስህተት አይተሽ ነው ወይ ሄድሹ? ከሆነም ይቅርታ አድርግልኝ አይነት አይደፈድፍም። አጋሩ ላይ ይሄ ምንድን ነው ዘመቻ አይከፍትም። ጎድተሽኛል አይነት ነገር ያንን አይደለም ሙሉቀን መለሰ የሚያደርገው። ራሱን ተመልሶ ነው የሚያየው። ከኔስ በኩል ቢሆን ክፍተት አየህ፣ ራሳችንን ራስን ማየት ነው አይደለ ትልቁ ጥበብ። እኔስ በሆን ክፍተት የፈጠርኩት ነው የሚለን ሙሉቀን። በዚህም ተወዳጅ ነው። ብዙ ጊዜ አልተገናኘንም። ነው እንግዲህ እሱ ከዚህ እኮ ነው ወደ ፕሮቴስታንት ዓለም ገብቶ የሄደው። ከዚህ ነው የጀመረው። እዛ ከሄደ በኋላ ብዙም ይህንን ያህል ጊዜ ረዥም ጊዜ አልሰራም። ወዲያውኑ ነው ወደ ፕሮቴስታንት እምነቱ የገባው። ስለዚህ አብረን የመስራት እድል በአሜሪካን ሀገር አልገጠመንም። ግን ተመላልሼ አየው ነበር፣ አገኘው ነበር። ለምን አብሮ አደግ ወንድሜ ነው። ብዙ አብረን ያሳለፍ ነው። ሙሉቀን በጣም ለእኔ በጣም ትልቅ ጉድለቴ ነው። በእውነት ነው የምነግርህ። እና በጣም ጥሩ ወንድሜ ነበርና ስለዚህ በተለያየ መልኩ በስልክም ሁል ጊዜ እንገናኝ ነበረ።
አሁን እንግዲህ መቼስ የታሰበው ቀርቶ ያልታሰበው ሆኗል። ምንም ማድረግ አይቻልም። ይህን ደግሞ እግዚአብሔር ነው የፈቀደውና ከእግዚአብሔር የሚቀር ማንም ነገር የለም። ከዚህ መንገድ የሚቀር ማንም የለም። ግን በህይወት ባለንበት ዘመን ሀገርና ህዝብን የሚያስማማ፣ የሚያዋድድ፣ የሚያገናኝ፣ የሚያፋቅር ስራ እየሰራን ብናልፍ መልካም ይሆናል። አዎ በዛን ጊዜ የዘመኑ እንትን ነው። በሸቀላ ጊዜ ያስቀረጹት ባልሳሳት ሂሩት አለማየሁና ጥላሁን ናቸው እና እሱ ከዛ ወዲህ የተፈጠረ ነው። ስለዚህም ነው የተለያዩ ካሴት አሳታሚዎች በእነሱ ነው ብዙ ስራዎቹ የነገሱት የወጡት። በዛም ጥሩ አስተዋጽኦ አድርገውለታል። በመላው ዓለም ደግሞ ተናኝቷል። በዚህ ምክንያት እንግዲህ ምን ነው ብትነሽን፣ ፀሐይ በሚስጥር ቅበሪኝ፣ እነዚህ ስራዎች የሸክላ ናቸው። ቆንጆ የሆኑ አድናቆትም እያተረፉ መጡ። ከዛ በኋላ እንግዲህ የሸክላ ዘመን አልቆ ወደ ካሴት ዘመን ነው የመጣውና በካሴት ስራው ነው የበለጠ የታወቀው። ሙሉቀን ዳህላክ ላይ ሆኖ ቅድም እንዳልኩት ቬኑስም ኢኩዌተርስም ዳህላክም ሙዚቀኞቹ ራሳቸው ናቸው። የስም ለውጥ እየተደረገ ድሮ እንግዲህ ሆቴል የምትገባበት ሆቴል ቬኑስ ከሆነ ቬኑስን ስም ይዘህ ትሄዳለህ። ኢኩዌተር የራሳቸው ይመስለኛል። ዳህላክ ጊዮን ሆቴል ውስጥ ሆነው የሰየሙት ስያሜ ነው እና በዛን ጊዜ ትልቅ ለውጥ ነው፣ ምርታም ነው ያሳየው። ሙሉቀን ናኑ ናኑ ነይን በካሴት ሲሰራ በጣም ተወዳጅ ሆነ። ሕይወቴ ለታለሽ በእኔ ከበረሽ መኖሬን ለካደው ላንቺ እንዲስማማሽ ያኔ አሁን ላይ የሆነ ይመስል የለም ሕያውነት፣ ዘላለም መደሰት፣ ከሞት ተከልሎ እንዳማሩ መቅረት፣ ያለማሻጋሪ ኃላፊ ሲነጋ ሳያውቀው ይሸኛል በተኛበት አልጋም ብሎ እንዳዜመ እንዳቀነቀነ ከሙዚቃ ሕይወት ለበርካታ ዓመታት እርቆ በመንፈሳዊ አገልግሎት በዝማሬ ሲያገለግል የነበረ ቢሆንም በተለይም በሙዚቃ ሕይወት በነበረበት ጊዜያት ዘመን ተሻጋሪ የሙዚቃ ሥራዎችን ሰርቶ አልፏል። ሙሉቀን መለሰም የሙያ አጋሮቹ አድናቂና ወዳጆቹም ቢሆኑ ይህንኑ ያጸናሉ።